የሚገርምሽ ግን አሁን አንቺ ያሳለፈውን ነገር ስትናገሪ እንባው እየወረደ ነው። እዚህ ሀገር ላይ ጎዳና ተዳዳሪ የለም። የመጀመሪያ ሰው ያየሁት እሱን ነው። ጎዳና ላይ በጣም ከባድ ህይወት ነው ያሳለፈው። ይሄ ነው የማልለው። እየሄድኩ ጎዳና ላይ አገኘው ነው እነዚህ ቁጭ ብሎ እዚህ ልቅ ነበረ እንደዚህ ማለት ነው። ግብረ በዓል ሳንልክ እዚህ በተፈጠረ አንዳንድ ችግር ምክንያት ካርጎ ጨመረ። በዛ መሆና በሰዓቱ ገንዘብ እጃችን ስላልነበረ ስቶር ላይ ነው የቀረው። ቀን ላይ ስራ እየሰራው ነበር እንደነገርኩሽ። ያው በሬስቶራንት በጣም ከባድ ነበር ከስራ ጋር። በእንደዚህ አይነት ሁኔታ ጎዳና ላይ ማደር በጣም ከባድ ነበር። እኔ አሁን እያወራሁሽ በእግሬ ወደ ውጭ ወጥቼ ነው መቆም አልችልም። በጣም ነው የሚያቃጥለው እና እዛ ሙቀት ጎዳና ላይ ነበር የሚሆነው። አፈሩ ነው ነበር የሚተኝ። ኢኮኖሚም ፊዚካሊም በጣም የተጎዳች ነው። የሚናገር ልጅ አይደርስም። እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ስላገኘሁሽ ደስ ብሎኛል። እኔማ በጣም አመሰግናለሁ። እሺ እናቴ፣ ብሩክ ዱባይ ላይ ያሳለፈውን ብዙ ውጣ ውረድ እያጫወተን ነበርና እቃም በካርጎ ይላካል ብሎ እየጠበቀ እንደሆነ ገልጾልናል። ታውቂዋለሽ ብሩክን? አዎ፣ ብሩክን በአንድ አጋጣሚ በእምነት ቦታ አካባቢ ነበረ ያወቅኩት። ባወቅኩት ሰዓት እንዲሁ ፊዚካሊ ያስታውቅ ነበረ የሆነ ነገር እንደሆነ፣ የሆነ ውስጡ ላይ ችግር እንዳለ የሚረዳው ወይም ያዳምጠው ሰው እንደሚፈልግ እንዲሁ አይቼ ተረድቼው አንድ ቀን ሁለት ቀን ቀርቤ ያናገርኩት። ከዛ በኋላ ያለበትን ሁኔታ አስረድቶኝ የተወሰነ ሻንጣ እሱ ጋር እኔ ጋር እንዳስቀምጥለትና ከሚሰራበት ካምፓኒ ከስታፎቹ ጋር ትልቅ ችግር እንደሚደርስበት አድሎና መገለል የሚለው ነገር እንደሚደርስበት አስረዳ። በጣም አዛንኩኝ። ወደ ሀገር ቤት በሚገባበት ሰዓት እነሱ ግን አውቀው ወደ ሳውዲ ጠረፍ ሊልኩት ሲሉ እኛ እንዲህ አይሆንም በአንዳንድ ምክንያቶች ብቻ ቀረ። ከዛ በቀረበት ሰዓት ተርሚኔት እንዲደረግ አስደርገውት በዛ አጋጣሚ ጎዳና ወጣ ማለት ነው። ጎዳና ላይ በጣም ከባድ ህይወት ነው ያሳለፈው። ይሄ ነው የማልለው። እየሄድኩ ጎዳና ላይ አገኘው ነበረ። በቤቴ ማምጣት አልቻልኩም፣ ግን እየሄድኩኝ አንድ ቀን ሁለት ቀን ቢሆን ምሳ አንድ ላይ ጎዳና ላይ ቁጭ ብለን አብረን በልተናል። እና እዚህ ሀገር ሙቀቱ በጣም ከባድ ነው። መገጫ አይነት አይደለም። እኔ አሁን እያወራሁሽ በእግሬ ወደ ውጭ ወጥቼ ነው መቆም አልችልም። በጣም ነው የሚያቃጥለው እና እዛ ሙቀቱ ጎዳና ላይ ነበር የሚሆነው። አፈሩ ነው ነበር የሚተኝ እና ከባድ ጊዜ ነበር ያሳለፈው። በዛ እያለ በመሀል ትንሽ ጊዜ ተጠፋፋን። ወረቀቱም ተበላሸ። ትንሽ ጊዜ ተጠፋፋን። እቃው ግን ይጋ ነበረ። የሆነ ቀን ደወለ። እቃውን እንደሚፈልግ ነገረኝ። እቃውን ወሰደ። ከዛ በኋላ ደግሞ አንድ ሳምንት ሁለት ሳምንት ተጠፋፋን እና ከዛ ደውሎ ከፖሊስ ጣቢያ እንደተያዘና ታስሮ እንዳልኩ ታወቀኝ። እቃውን ሰብስቤ እንድልክለት አናገረ። ከነገረኝ በኋላ እሺ ምንም ችግር የለም ብዬ በተቻለ መጠን ከዚህም ከዛም እቃዎች ተሰብስቦ የካርጎ ስቶር እንዲገባ አደረግኩለት። ከዛ እዚህ ከርቶ ጥሎት ሄደ። 1430 ብርሃን ነበረው። ካርጎ 7 ብር ነበረ። ሳንልክ እዚህ በተፈጠረ አንዳንድ ችግር ምክንያት ካርጎ ጨመረ። 11 ከምናምን ገባና ከሚጠበቀው ወይ እሱና ጋር ካለው ብር በላይ ቆጠረ ማለት ነው። በዛ መሆና በሰዓቱ ገንዘብ እጃችን ስላልነበረ ስቶር ላይ ነው የቀረው። ግን በቃ እዚህ ዱባይ ላይ ያሳለፈው ህይወት ለማንም የማይመከር በጣም የሚዘገንን። እዚህ ሀገር ላይ ጎዳና ተዳዳሪ የለም። የመጀመሪያ ሰው ያየሁት እሱን ነው። በቃ ይሄ ነው ማለለው ስጋ ያሳለፍኩት በጣም የሚከብደው መናገር ከምችለው ቃል ቃል ነው። በጣም በጣም ብዙ ነገር አልፏል። አላውቅም እንዲህ ነው ብዙ ልብሽ አልችልም። እውነት ነው። በጣም ከባድ እንትን እንዳሳለፈ እየገለጸን ነበር። የሚገርምሽ ግን አሁን አንቺ ያሳለፈውን ነገር ስትናገሪ እንባው እየወረደ ነው። ገና አሁን ማለት ነው። በፊት እያልኩት ነበር በጣም ራስን ስሜትን ለመቆጣጠር ስትታገል እያየሁህ ነው እያልኩት ነበርና አሁን አንቺ የችግሩን መጠን ስትገልጪ እንደ አዲስ ፈነቀለው።
እንደ አዲስ ታወሰው። አንቺ ራሱ እያለቀሽ ነው። እውነት ለመናገር ቃል የለኝም። እዛ ቤተክርስቲያን ባገኘው ሰዓት ቅዳሴ ያልኩ በሰላም ግቡ ሲባል መቶ መጥረጊያ ጠየቀኝ። ለምን ነው ጊዜውን እጥረኛለኝ። ግቢው ደግሞ የኛ ቤተክርስቲያናችን አይደለም። ከከራይ ተሰውና እናገጣበት ጊዜ ያለው እዛም ሰዓት የሆነ ነገር ውስጥ ወዳለ ምክቶች ላናክር የፈለጉት ገባሽ። የዛሬ አመት እንደ ገብርኤል ከኛ ጋር ቁጭ ብሎ ሽንኩርት ቤት ነበር። እንደዚህ ቪዲዮ አለ ከፈልኩሽ ልክልሽ። እንደዚህ ሐምሌ ገብርኤል ላይ መዳረሻ ላይ ከኛ ጋር ቁጭ ብሎ ሽንኩርት እዚህ ልክ ነበረ። እንደዚህ ማለት ነው ክብረ በዓል እኔ የእሱን ልገልጽ አልችልም። ያወጣት ከብለች በዚህ ሙቀት ጎዳና ላይ ይኖራል ስንል አላምንም። ምን አንድ ደቂቃ ተሰማቸው የሚሄድበት የጨነቀው ተሳቂያቶች የምታረጊ ግራ ሊገባል። ሰው ጨነቅ ብሎ ይሻቃል። ከመጨነቁ ብዛት የሚሄድበት ስለሌለ ሰው ከወጣ በኋላ ጊዜ ሊጠርግ ነው መጥረጊያ ይጠየቀኝ። በጣም ከባድ እንትን ያሳለፈው ጊዜ በኋላ ነው ፊል አድርጌ ምንድን ነው እያልኩ ስጠይቀው መጨረሻ ላይ ወደ ሳውዲ ያስገድዱ ቢልኩኝ ነው እና በቃ ይወስዱብኛል። እንደውም ጫፉ ሻጣውን ወደ ሽንቅቅ ተደርጎ የሚዘጋ ሻጣ አለ። ሽንቅቅሽ ገመድ የሚሸማቀቅ ማለት ነው እኔ ጋር ከምጣ ማለት ነው። እና እሱ ጫፉ ላይ ጫማዎች ላይ ያየሁት የእናት የሚሆን ጫማ ጭንጫ ይወስዱበት ነበረ። በቃ ይወስዱብኛል። ብዙ ነው እኔ ጋር የደበቀው ጫማዎች ለእናቱ ለእናት የሚሆን ነገር እሱንም ያሉት ጫፉ ሽንቅቅ ብሎ እግሩ ምናምን ተረክሱ ምናምን ውጭ ነበረ። ገባሽ? እና አሁን እቃው ሲደርስ ያየዋል። እሱ ራሱ ያስታውሰው አንስራችን ልትተው ትችላለሽ። እየነገረኝ ነበረ እና አይቻለው። ሌሎች ሻንጣ ምን ይኖረው ሌላ አላውቅም። ሽንጥቅ የምትደረጓ ሻንጣ ላይ የእናት የሆኑ ቁሳቁሶችን በቃ ድንበር ሄዳሉ። ችግር የለውም ግን እቃው እንደትችል አንቺ ጋር ብሎ መኪና ይዤ ጭኜ ወጣሁ። ግን ከዛ በላይ ብዙ እቃ ነበረው። ለካሱ ያስበለጠው የእናቶች ለእናቴ የገዛው እቃዎች ነው። ገባ ላፕቶፕ ሁሉ ነበረው። ከዛ ከኔ ጋር ካለው እቃ በላይ ወደ ብዙ ኪሎ በጣም ብዙ ኪሎ እኔ ጋር ካስቀመጠው በላይ እዛ የቀረው እቃ ነው። ብዙ ኪሎ ራሱ ያለ ገባሽ? እኔ ጋር ያለው ወደ 40 ኪሎ ነው የሆነው እኔ ጋር የጠበቀው እና ምን በምብሽ አላት ይሄን ያለው ነገር። የሚገርምሽ ግን አሁን እንደው ከእቃውም በላይ ዶክመንቶቼ እያለኝ ነበረ። ስራ መስራት አልቻልኩም፣ ዶክመንቶቼ እዛ ውስጥ አሉ እያለኝ ነበር። እና ዶክመንቶቹ እኔ ጋር ያለው እቃ ውስጥ ይኑር እዛኛው ከዛኛው ሌላ ቦታ እቃው እኮ እንደንትን የተሰበሰበው ከዚህም ከዛም ማለት ነው። አንድ ጋር አልነበረም እና የትኛው እቃ ውስጥ እንዳለ አላውቅም። ግን ሙሉ እቃው አንድም እቃ እንዲሁም እሱ ከዛ ውስጥ የሆነ እቃ ፐርሰናል ስለሆነ ይሄ ነው አልልሽም። የሆነ እቃ ራሱ አውጥተሽ ውሰጂ ማስታወሻ እንዲሆንሽ ሲለኝ እኔ ጋር ካለው እቃ ላይ ሳይሆን እዛ ሌላ ቦታ ካለው እቃ እኔም አልሄድም፣ እቃውንም አልፈልግም። አንድ እቃ እንዲጠፋም እንዲቀር አልፈልግም። በዚህም ተብሎ ተለምኖም ቢሆን እቃው ሙሉ እቃ ይላክልሃል ብየዋለሁ። አጠገብሽ ካለ ጠይቂው እና አጠገቤ ነው እየሰማ ነው። እና እዛ ቦታ ሌላ ቦታ ያለው እቃ ራሱ ሲወሰድ እኔ የለውም ባለስቶሩን እና ሎኬሽን ልኬ የተጫነው እቃ። አሁን ትልቁ ነገር የመላኪያው ሂሳብ በመጨመሩ ምክንያት ነው እቃው ያልተላከው። አሁን ከእንትን ላይ ከዋናው እንትን ላይ ሙሉ ልኬልሻለሁኝ ዋትስአፕ ላይ ማየት ትችያለሽ። 1000 ምናምን ድርሃም የጨመረው ምክንያቱም በአንዱ 11 ከምናምን ገባ፣ ወዲያው ደግሞ 13 ከምናምን ገባ። 40 ምናምን ኪሎ ነው። አዎ ብዙ ነው። እና ወዲያው እየጨመረው ኪሎ ማለት ነው። እና በዛ በሱ የሄደበት ሰሞን ደግሞ በጣም ብዙ ልጆች ነው የሄዱት።
በጣም ብዙ ልጆች ካልተጠበቀ በላይ በቢጃማ ሁሉ የገቡ ልጆች ነበሩ እና እኛ ደግሞ ትንሽ ሆነን ማብቃቃት አልቻልንም። በዛ አጋጣሚ ነው የቆየው። እሱም ማረፊያ ቤት ብዙ ነው ያስቆዩት እዚህ ዱባይ ላይ። ለምታደርጉት መልካም ነገር ግን በእውነት የዜጋሽ የወገንሽ ጉዳት በእንደዛ በከፍተኛ ሙቀት ውስጥ ጎዳና መውደቁ እንደ እናትሽ ልጅ አንሰፍስፎሽ በእንባ ነውና እየነገርሽን ያለሽው። ስለ እውነት ይሄን ልብሽን አይቀይርብሽ። እሱ እዛ ባለበት ሰዓት ቤት ቤት ያልበላም ነበር ያውቃል። የሆነች ልጅም ነበረች፣ እሷም ከይዛ ገብታለች። አሁን ከእሷ ጋር ሄደን የሆነ ግሪን ኤሪያ ላይ ቁጭ እንደሚሳብል እዛሽ ላይ ጠጥት ምናምን ነው ቻው የሚለው። ስልኩኑ አልነበረውም። ስልኩኑ ነገሮችን እንኳን እንዲያስተካክልበት ስልኩኑ ተቸግሮ የኔ በፊት ሲጠቀምበት የነበረው ስልክ ሰጥቼው ነው አንዳንድ ነገሮችን እንዲያስተካክል እንኳን ታግዘው የነበረው። ነገሮችን ሄዶ ታይፕ ሴንተር ላይ ኮፒ እንዲያደርግ እንዲያስተካክል ከካምፓኒው ጋር ነገሮች ሳይበላሽ ቶሎ እንትን እንዲል ግን በቃ አልቻለም። ምንድነው ቀን ፀሐይ ሲደበድበው ነው የሚለው። በዚህ ሰዓት አሁን እስከ 49 ነው እዚህ። በዚህ ጊዜ ነበረ የዛሬ ዓመት ሁሉ ነገር የሆነው እና ልጁ በብዙ ነገር መታገስ ያለበት ልጅ ነው። በቃ ሳይኮሎጂም ኢኮኖሚም ፊዚካሊም በጣም የተጎዳ ልጅ ነው። የሚናገር ልጅ አይደለም። እውነት ነው። አንቺ የተናገርሽውን ያህል እሱ አላብራራም፣ አልተናገረውም። ያለ መናገሩ ነው ደግሞ የሚያመኝ። በጣም ብዙ መናገር ውስጡ ያለ መናገር እየቻለ ያለ መናገሩ ያመኛል። እዚህም እያለ ታየውም ብቻ ነበር የሚወርደው። እሷ ጠግብሻለ ያውቃል ብቻ ነበር የሚወርደው እና ብቻ ግን አልቻልኩም። አሁን ያለሁበት ሁኔታ ደግሞ አይዞሽ። አሁን ሌሎችም ይሄንን የሚመለከቱ የሸገር ኢንፎ ሚዲያ ተከታታዮች ያግዟችኋል። የብሩክን ብቻ ሳይሆን እንግዲህ እንደነገርሽኝ በነጠላ ጫማም ኢትዮጵያ ውስጥ እንድትገባ የተደረገች ኢትዮጵያዊት አለች፣ እቃዋ ያልተላከ። ምክንያቱም የለፉበት የደከሙበት እንደው ስንጥርም ብትሆን የኔ የሚሏት ነገርን ይዘው አለመግባታቸው የሚሰማቸው ነገር አለና ለነሱ ደግሞ አስተባብሮ ለመላክ የህዝብ ትብብር ድጋፍ ያስፈልጋል። ምናልባት ዱባይ አካባቢ የምትኖሩ በምትችሉት አቅም እንድታግዙን ነው የምጠይቀው። ምናልባት ድጋፍ ከተሰባሰበ እናንተ የቻላችሁትን አድርጋችኋል። አንቺ ከኪስሽ 800 ድርሃም ሁሉ ጨምረሽ ነበር እሱ ከሰራው ጋር። ሌላም ሰው 200 ድርሃም ጨምሮ ነበር፣ ግን አልሞላምና የጎደለውን የሚሞሉልን ካሉ ለሌሎችም ኢትዮጵያውያን ደግሞ እቃቸው እንዲላክ በሚችሉት እንዲደግፉ ምናልባት በውስጥ አድራሻሽን ለመስጠት ፈቃደኛ ነሽ? እኔ ያግዛለሁ የሚል ሰው ካለ በውስጥ አድራሻሽን እንድሰጥ ትፈቅጂልኛለሽ? መልካም፣ ችግር የለውም። ግን እንደውም እኔ የብሩክን እንትን ከዳር አላደረስኩም እንጂ ሞክሬያለሁ፣ በጣም ሞክሬያለሁ። አሁን ያልኩሽ እህታችን ያውቃታል። አብሯት ቁጭ ብሎ ሽንኩርት ሲልጥ ነበረ፣ ያውቃታል። እና እሷ እንዲህ ሱቅ ዕቃ ልትገዛ ወጣች ነው፣ በዛ ሄደችው፣ በዛው ነው ባክና የቀረችው። እና ህይወቷን ለማስተካከል ያላትን እርግፍ አድርጋ ላይሰንስ አውጥታ መኖሪያ ፈቃዷ በማልተበላሽ መኖሪያ ፈቃዷን ለማስተካከል እያለች ነው ድንገት ተይዛ ሄደችው። የእሷን ልጅ ዕቃ እንኳን መላክ አልቻለም። በቃ ምንድነው ሁሌ ሰውን አዋጡ አሰለቸት። ገባሽ? ትልስታለ ሰው ደከመውና የእሷ እንደውም በቃ እንደውም በንጥልጥል ያለ አይደል? የእሱ አንዱ ትንሽ ያዛርገነዋል። ስለዚህ ለሁሉም እንዲሆን ድጋፉ ይጠቅማል ብዬ አስባለሁ። የሚደግፉን የሚያግዙን እኔ ያለሁ የሚሉ ካሉ እባካችሁ ለማለት ነው። ያንቺንም በውስጥ ለመስጠት ነው። በጣም አመሰግናለሁኝ። አንቺ በፈቀድሽ ሰዓት ስምሽን እንገልጻለን። አሁን ግን ተመልካቾች ማናት እንዳይሉ ስሟ እንዳይገለጽ ስለፈለገች ነው። ግን ደግሞ ስንደውልላት ባንዴን ያለውን ነገር የምታውቀውንም ነገር ያጋራችን። እግዚአብሔር ያክብርልኝ፣ እድሜ ከጤና ይስጥልኝ። በጣም አመሰግናለሁ። በእርግጠኝነት ለብሩክም ለሌላውም እቃዎቻቸው እንዲላክ
ትብብር የሚያደርጉ በጎ ሰዎችን አናጣም ብዬ አምናለሁኝ። ያኔ ከአንቺ ጋር እንዲገናኙ አደርጋለሁ። በደስታ ለመገናኘት ያብቃን። አንተ የኖርከው እያለህ ያየችህ ጉዳትህ የተሰማት ደዛ ተንሰፍስፋ እያለቀሰች ጉዳትህን ስትናገር ስሜትህ ተረበሸ። መጀመሪያ ተቋቁመኸው ነው? እያየሁህ ነበር ስሜትህን ስትታገል። ልክ ነው። በጣም ከባድ ስለነበረ በቃ ከባድ ማለቱን እሷ ስታነሳው በይበልጥ በደንብ ያለውን ሞመንትም ማስታወስ ቻልኩ። በቃ ከዛ አንጻር ነው በጣም አስቸጋሪና ከባድ ነበር። እንደነገረች ወይዘሩ በጣም አመቺ አልነበረም። ቀን ላይ በጣም ሀሩር ነው፣ በጣም ቴምፕሬቸሩ ሀይ ነው። ማታ ላይ ደግሞ ከፍተኛ ብርድ አለ እና ያንን ሁላ ተቋቁሜ ነበረ ያንን 4 ወር ያሳለፍኩት። እንደዛም ሆኜ ግን ሌሊት በዛ እያሳለፍኩ ቀን ላይ ስራ እየሰራው ነበር። እንደነገርኩሽ ያው በሬስቶራንት በጣም ከባድ ነበር ከስራ ጋር። በእንደዚህ አይነት ሁኔታ ጎዳና ላይ ማደር በጣም ከባድ ነበር። እግዚአብሔር ይመስገን ማምላክ። አሁን እቃዎችህም ስቶር እንደሆኑ ሰምተሃል። የዋጋው መጨመር ነው እንግዲህ ቀደም ሲል እንደሰማነውም እንደተነጋገርነውም። ስለዚህ ሌሎች የሸገር ኢንፎ ሚዲያ ተከታታዮች ቢያግዙ፣ እቃዎችህ ዶክመንትህ ቢመጣ ወደ ስራ መግባት ትችላለህ ብዬ አስባለሁ። አንተን እንዲያገኙ ትፈልጋለህ? አድራሻህን እናስቀምጥ፣ ስልክህን። በአንተ በኩል በምን እናግዝህ የሚሉ ሰዎች የጉዳዩ ባለቤት አንተ ነህና በአንተ በኩል ቢሆን ደስ ይለናል። ያንተ ታሪክህን ማጋራት፣ ያለህበትን መግለጽ ለሌሎችም መልካም ነገር ያመጣል ብዬ አስባለሁኝ። እቃዎችህ መጥተው ዶክመንቶችህን አግኝተ ስራ ጀምረህ በደስታ ለመገናኘት ያብቃል። አሚን። አመሰግናለሁ መስዬ። በዚህ አጋጣሚ ሸገር ኢንፎ ተከታይ ነኝ እና ያው ማህበራዊ ጉዳዮች ላይ በትኩረት አድርገሽ እንደምትሰሪ በጣም እከታተላለሁ። በጣም በርቺ። በጣም ማደንቅሽ ምርጥ ጋዜጠኛ ነሽ። በጣም ጥያቄንም ህይወቴንም ማለት ተሞክሮዬን ለማጋራት ስጠይቅሽ በአፋጣኝ ምላሽ ሰተሽኝ በዚህ ሁኔታ ታሪኬን ለማጋራት በመቻሌ በጣም ደስ ብሎኛል። በጣም ከልብ አመሰግናለሁ። ማምላክ ስሟ ይክበር ይመስገን። አመሰግናለሁ። እግዚአብሔር ያክብርልኝ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ